ጓደኞቼ እንዴት ናችሁ? ቅድስት ግርማ ነኝ። እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ትንሽ አጠር ያለች ቪዲዮ ልሰራ ነው የመጣሁት። ምንድነው እሱም ዩሃ ሚዲያ ላይ ከ3 ቀን ከ4 ቀን በፊት የተለቀቀች አንዲት እናት ናት። ላይክ ልጅ አይደለችም፣ እናት አንዲት እናት ናት። የ24 ዓመት ልጅ አለኝ ብላለች። አሜሪካን ሀገር እየተመላለሰ በበዓል 3000 ብር 4000 ብር እየላከላት 17 ዓመት ሙሉ አስቀምጧት። አሁን ደግሞ ጭራሽ የሰራችውን ቤት ሊበላት ኦር እየበላት ያለ አጋሰስ የሆነ ሰውዬ አጋሰስ የሆነ ወንድ ሰርቶ ራሱን መያዝ ማቋቋም ሲያቅተው የምስኪን ሴት ገንዘብ በልቶ ለመሮጥ የተዘጋጀ ኦሬዲ ወስዶባታል። ቤቱን በስም አድርገሽ እንትን መልሽ ተብላለች፣ ካርታ መልሽ ተብላለች። ፍርድ ቤት ያው ኢትስ ኦኬ፣ ያው የተለመደ ነው የፍርድ ቤት ፍርዳችን ማለት ነው። በመጀመሪያ ደረጃ ላንቺ ማለት ነው መልእክቴ ምንድነው? ይኸውልሽ ሴትነቴን ተጠቀመበት የምትይው እሱ የጋራ ጥቅማችሁ ነበረ። ኢትስ ኦኬ፣ እሱን ታዩ። በፍቅር ላይ ሆናችሁ እራሳችሁ ይሄ የጋራ ጥቅማችሁ ነው። ሴትነቱን ታዩ። እድሜሽ ሄደ፣ በእድሜሽም ኢትስ ኦኬ፣ ልጅ አፍርተሽበታል። ግን እዚህ ጋር እሱ ትዳር ሚስቱ አሜሪካን ሀገር ስትወስደው ሚስቴ አይደለችም የጓደኛዬ ሚስት ናት ሲልሽ ጓደኛው ብሎሻል። አዎ የኔ ሚስት ናት ብሎሻል። ለምን ባሏን ትታ የጓደኛው ሚስት ወስደዋለች? ያልገባኝ ታሪክ ማለት ነው። የእሱን ጓደኛውን አይደል መውሰድ ያለባት? ላይክ ባሏን እንጂ ባሏን ትታ ነው እንዴ የባሏን ጓደኛ የምትወስደው? ይሄን ነገር እንዴት ነው ያላሰብሽው? ሶሪ እንዴት አላሰብሽውም? የጓደኛዬ ሚስት ናት ካለ የጓደኛው ሚስት እሱን ለምን ትወስደዋለሽ? ባሏን አትወስደውም እንዴ? ሁለተኛ ደግሞ ድጋሚ መጥቶ ኢትዮጵያ ሚስት ሲያገባ ለሀብት ብዬ ነው ሲል ለምንድን ነው ለሀብት ብሎ ሌላ ሴት የሚያገባው? የማን ነው ሀብቱ? የእሷን ሀብት በልቶ ከዛ የእሷን ብር ወስዶ ወደ አንቺ ሊመለስ ነው? እንዴት ነው እንደዚህ ውስብስብ ያለ ነገር ውስጥ የገባሽው? እንዴ ሴቶች ተረጋጉ እንጂ ምንድነው? እንንቃ እንጂ ሁላችንም እንንቃ ማለት። እስኪ አዳምጡት። ታሪኩን ስታዳምጡት እኮ እሱን የወሰደችው ወደ አሜሪካ የጓደኛው ሚስት ናት። ለምን ባሏን አልወሰደችውም? አንደኛ ጥያቄ። ሁለተኛ ሌላ ሚስት አገባ ኢትዮጵያ መጥቶ። ኢማጂን ሌላ ሚስት ሲያገባ ምንድን ነው ስትለው፣ እሱንም ሳይነግራት ነው ያገባው። ሰው ነው የነገራት ለሷ። ምንድን ነው ስትለው፣ አይ ለሀብት ብዬ ነው ማገባት ሲልሽ፣ ለምን እንዴት ቁጭ በል ምንድን ነው ብለሽ አትጠይቂውም እንዴ? ለምንድን ነው ግን እኔ ክርፍፍ የምትሉት? ከዛ በኋላ ከረፈደ በኋላ ነቅታችሁ እንዲያርጎኝ ተጫውቶብኝ የምትሉት? ይሄ እኮ የራሳችሁ ጥፋት እኮ ነው እንዴ። እኔ መሬት ላይ ወድቄ ከረጋገጠኝ በኋላ ወይኔ ረጋገጠኝ ብዬ ማለት አለብኝ? ወድቀሽለታል እኮ በቃ። አንድ ነገር ለምንድን ነው እንደዚህ ያደረገው? ለምን ሲሪየስ ከመጀመሪያ ጀምሮ። ሲቀጥል ደግሞ የፍርድ ቤት የጠበቃ አማካሪ ነበርሽ። ህጎችን ታውቂያቸዋለሽ አይደል እንዴ? እንዴትስ ነው እንደዚህ ሊሸውዳት የቻለው? እንዴት ነው እንደዚህ? ግን ሴቶች ክርፍፍ እያልን የመጣ ነው። አረ ተው ንቁ። ወንዶች እኮ ለኛ ወደኋላ አይሉልንም። በተገኘው አጋጣሚ ሁሉ አጋድመው እያረዱን ነው ያሉት። ለምንድን ነው ማንነቀው? ሁላችንም ምንድን ነው የምንጠብቀው? እንቀመጣለን፣ እንወልዳለን። በቃ እቺ ሲሪየስሊ ለምንድን ነው እንደዚህ አይነት ነገር ሁሌ የምንሰማው? ለምን ከረፈደ በኋላ እንነቃለን? እኛ ሴቶች ለምን የእነሱ መጫወቻ እንሆናለን? ለምን ራሳችሁን አትጠብቁም? አሁን እኔ ብዙ ስህተት ያገኘሁባት እዚች ሴት ላይ ምንድን ነው ምን አለች? ጓደኛው ሚስት አሜሪካ ወሰደችው። እንዴ ባሏን ለምን አትወስድም? አንተን ለምን ትወስዳለች? ይሄ ነገር አንድ። ሲቀጥል ደግሞ ድጋሚ እሷ እዚህ እያለች ልጅ አስወልዷት ተቀምጣ ስንት ዓመት ሙሉ እያለ መጥቶ ኢትዮጵያ ሚስት አገባ። ምንድን ነው? እሱንም አታውቅም ነበረ። ሰው ሲነግራት ቼክ ስታደርግ ስትጎረጉር ወረቀት አገኘች፣ ሰርተፊኬቱን የትዳር። ምንድን ነው ስትለው ለሀብት ብዬ ነው። የምን ሀብት? እኔን ብሎ ይሄ ሰውዬ ከአሜሪካ ድረስ እዚህ ድረስ የሚመጣ ከሆነ አይ ሃቭ ቱ ኖ ኤቭሪቲንግ። ላይክ ምንድን ነው? ወዴት ነው? እንዴት ነው? ኤቭሪቲንግ ማወቅ አለብኝ። የልጄ አባት ነው አይደል እንዴ? ምንድን ነው ያደረገችው?
አይ ለሀብት ነው እኔ የምፈልጋት ብሎ ሲለኝ ጊዜ እሺ አልኩት። እንዴ ሲቀጥል ደግሞ ምንድነው ያለችው? እባክህ ተወኝ ብዬ ለመንኩት። አንቺ ለምን አትተዩም? አቁም ዘርበል ግለጥ ብለሽ አትዩም እንዴ? ለምንድን ነው እሱ ይህን ያህል ቁጭ ብሎ መለመን? እሱን እባክህ ተወኝ ብዬ አልኩት። እኔ በቃ ወድሻለሁ፣ ካላንቺ መኖር አልፈልግም። አትኑር፣ ማድረግ ያለብህን ነገር አድርግ። ካሁን በኋላ ግን እኔ እናንተ ቆርጠናል። ልጅህን መጠየቅ ከፈለህ መጠየቅ ትችላለህ፣ መርዳት ከቻልክ መርዳት እርዳ። ከዚያ ውጭ ግን እኔ እናንተ አቁመናል ብለሽ አትዩም እንዴ? ለምንድን ነው ተወኝ እባክህ እያልሽ የምትለምኚው? አንዴ አይደለም ከዓመት ዓመት ሁሉ ጊዜ ለምንድን ነው ተወኝ? አንቺ ለምን አትተዩም? አንቺ እኮ መብት አለሽ ይሄን ሰውዬ የመተው። ለምን አትተዩም? በቃ አለቀ። እንዳመጣ እኔ ጋር ከመጣክ አገርክ ማድረግ ያለብህን ነገር አድርገህ መሄድ ትችላለህ። እኔና አንተ አክተመናል አትዩም እንዴ? አረ በፈጣሪ ለምንድን ነው እንደዚህ የምትሆኑት እንዴ? ንቁ፣ ሲሪየስሊ ንቁ እንዴ! እኔ ሁል ጊዜ የሰማሁት ታሪክ በሙሉ እቺ ደግሞ ቆንጆ የረጅም አሁንም ማንጋ ነው እሷ ደግሞ የቀረበችው። እሷም እዩሃ ሚዲያ ላይ ነው የቀረበችው። እርጉዝ ሆና እርጉዝ ሳትሆን ቀርታ ላይክ ውሸቷን ምንድን ይባለው ልትፈትነው ብላ እርጉዝ ነኝ አለችው። ከዛ ቆይታ ሄዳ ወደ እሱ ጋር ወደ ክፍለ ሀገር ቁመናዋ ራሱ ቁጭ ብላ እንዴት እንደሚያምር መልኳ ራሱ ስታምር ቀይ ቆንጅዬ ልጅ ወልዳለት። ልጁ የኔ አይደለም የተወለደበት ቀን እኔ እና እሷ ከተገናኘንበት ቀን ጋር ሲደመር ልጁ ሲወለድ የ8 ወር ከ20 ቀን ነው። ዲቴል ገብቶ እንደዚህ ጎርጉሮ ሂሳብ አድርጎ በቃ ቀኗን ቆጥሮ ምን ብሎ 100% የኔ ልጅ መሆን አለበት ምናምን ነገር። አንቺ ትሄጂ ነበር ሌላ ወንድ ጋር? that's the ትክክለኛው ትልቁ ጥያቄ ይሄ ነው። እማትሄጂ ከሆነ በቃ እኔን እመነኝ፣ ቃሌን እመነው። ልጁ ያንተ ነው፣ ካልፈለገ ይሂድ፣ ጥርግ ይበል። ጭራሽ ሌላ ሚስት አግብቼ ፈትቼ ነው አንቺን ማገባሽ ይላታል። ልጅ ናት፣ ወጣት ቆንጅዬ ደግሞ በዛ ላይ እሷም አሁን ክርፍፍ ብላ ከሱ ስር። አረ ሴቶች እንደው የፈለገ የክፍለ ሀገር ልጅ ሁኚ፣ ተማሪ አትማሪ፣ የራስሽ እኮ ሞራል ነገር ያስፈልግሻል አይደል እንዴ? እነሱ ወንዶቹ ያው በሄዳችሁበት ሁሉ የተማሩ ናቸው፣ ስራ አላቸው። አማራጭ የለንም እኛ ስራ ስለሌለን ትምህርት ስላልተማረን ከነሱ ስር ተለጥፈን ግራ ሲል ወደ ግራ፣ ወደ ቀኝ ሲል ወደ ቀኝ፣ ውጪ ሲል መውጣት፣ ግቢ ሲል መግባት። ለምን እንዴ እራሳችሁን ለምን አታስከብሩም? ለምን ትዳር ይዞ ትዳሩ ምንድነው? ለምን ሳላማከራትም? ለሀብት ብሎን አይደለም የሚያገባዎችን ሴትዮ። ኦኬ ይኸውልሽ ውዴ ይሄ ነገር አለ። እቺ ሴትዮ ብዙ ሀብት አላት፣ ብሯን ልዘርፍ ስለፈለኩኝ ላገባት ነው ብሎ አይልም። እንግዲህ እንደዚህ ለመዝረፍ ካልፈለገ በስተቀር እንዴት ነው ሄዶ እሱ ሌላ ሴት ለሀብት ብሎ የሚያገባው? ይሄ ነገር ጥያቄ ውስጥ መግባት የለበትም። ሲቀጥል ደግሞ ገንዘብ የላከበት አሁን 1 ሚሊዮን ምናምን ብር ልኬ ቤቱን አሰርቻለሁ በውክልና አሰርታልኛለች አለ አይደለ? የታለ የላከበት የዌስተርን ዩኒየን እሷ ራሱ ያወጣችው ወረቀት ደረሰኝ ይሰጣቸዋል። በምንድን ነው የላከላት? ብሩ የት አለ? ከየት መጣ እንዴ? ብዙ እኮ ጥያቄ አለ እዚህ ነገር ላይም የምንሰማቸው ሴቶች በሙሉ። እስኪ ወንድ ልጅ አንድ ሰምቻለሁ ተበድሎ ሀብቴን ሁሉ ወስዳ ምን ሳትል ወደ ሱሉልታ አካባቢ፣ የት አካባቢ ነው? ወደ ሚዛን ነው እንደዚህ ነው ብቻ የሚኖረው። ባጃጅን ሽጬ ብሬን ወሰደችብኝ ምናምን ብሎ የመጣ አንድ ምስኪን የመሰለ ሰውዬ ነበር። እሱ ብቻ እንደሱ ብሎ መጣ፣ ተበላሁ ብሎ ማለት ነው ብሬን። ከዛ ምን ተፈጠረ ሲጣራ እሱ ብር ፈልጎ ነበረ። ግን ያንን ሁሉ ነገር የገዛው የሰራው የሚኖሩበት ምን የሚሉበት የእሷ ብር ነበር፣ አረብ ሀገር ለፍታ። ያንን ስላላካፈለችው ተናዶ በእልህ ነበረ እዚህ ሚዲያ ላይ የመጣው። እሱም አጭበርባሪ ነው፣ በተቻለው አቅም ሊያጭበረብር ማለት ነው። አረ ሴቶች ንቁ፣ ሲሪየስሊ ንቁ እንዴ! ንቁ ብቻ አይደለም ደግሞ ሲቀጥል ደግሞ ምንድን ነው እንደዚህ መዝረክረክ እንዴ? እራሳችሁን ጠፋፍ ብላችሁ አትጠብቁም እንዴ? በላይሽ ላይ መጥቶ ትዳር ይዞ ከአንድም 2 ትዳር ለዛውም በአመት 2 3 ሺህ ብርና 4 ሺህ ብር እየላከ ዛሬ ደግሞ የራሷ ብር ለፍታ በልጇ ውርስ ቤት የሰራችውን የኔ ቤት ነው ብሎ ሊወርስባት የመጣ አጋሰስ አህያ። እንግዲህ እስቲ እናያለን። መተካንተም ከተናገርክ እንግዲህ ውሸቱ ይሄ ነው እውነቱ ይሄ ነው ብለክ የምታሳፍር ወንድ ነክ። ለማንኛውም እንንቃ ባካችሁ ሴቶች። እኔ ሁሉ ጊዜ የምጮኸው ንቁ እያልኩ ነው። እንንቃ።
ራሳችሁን ጠብቁ፣ ተማሩ፣ ውጡና ስራ ስሩ። ሰብስክራይብ ደግሞ አድርጉኝ። ለምንድነው ሰብስክራይብ ማታደርጉኝ?